ቤተሰብ የዛሬዋ ባለ ታሪካችን 27 ዓመቴ ነው። አግብቼ ፌል አድርጎብኛል። ንግድ ጀምሬ ንግዴ ከስሮብኛል። ትምህርት እየተማርኩኝ ትምህርት ፌል አድርጎብኛል። የነካሁት የደረስኩበት ነገር ሁሉ ይበላሽብኛል። ከቤተሰቦቼ ጋር ሁሌ ጸብ ነው። መስማማት አልቻልኩም። ጓደኛ ይዝና ጓደኞቼ በሆነ ምክንያት ይጣሉኛል። እኔ የራሴ ጥፋት አይመስለኝም ማለት ብዙ ነገሮችን እነሱ ይርቁኛል። ከዛ ምንድነው ጥፋቴ ብዬ እንኳን ሳስብ ይሄ ነው ምለው ነገር የለም። የደረስኩበት የነካሁት ሁሉ ነገር ይበላሻል። ከዛም በፍርሃትና በሰቀቀን ወጣትነቴን ሳላጣጥም እየኖርኩ ነው። ሁሌም ሲነጋ ዛሬ ደግሞ ምን ይመጣ ይሆን እላለሁ። ኑሮዬ ሰቀቀን ሆኗል። ሁሌም ችግር አያጣኝም እና ምንድነው ችግሩ ከኔ ነው ወይስ ምንድነው የሚለውን ነገር አማክሩኝ። በጭንቀት ልሞት ነው፣ በፍርሃት ልሞት ነው። ምንም አደርገው ነገር ግራ ገብቶኛል ብላችኋለች። እንግዲህ ይሄን ብታደርጊ የምትሉት ወይ ደረሰባችሁ የምታውቁት ነገር ካለ በዚህ ምክንያት ይሆናል የምትሉት ነገር ኮሜንት ላይ አስቀምጡላት። በፍርሃትና በጭንቀት ተውጬ ነው ማማክራችሁ፣ ሐሳብ ስጡኝ ብላችኋለች። ሐሳባችሁን ኮሜንት ላይ ታነበዋለች። ሐሳብ ስጧት።